አይደል የተማረ ይደረሰ እገሌ ይደረሰ ይላል ሰው ሰላም ነና ታንጂ ግን ስንት ክላስ ናችሁ ትማሩት አልነገራችንም? ሶስተኛ ክፍል ዛሬ ፋይናል ፈተና ነው። ነገ 12 ወይ ኮሌጅ እንገናኛለን። አትማሩ የሚላችሁን ሰው አሁንም እላችኋለሁ እኔ ቤተሰብ እናንተን አትስሙ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። በረከት ሊስትሮስ ጠርጋ ሳምሮ ነኝ። ዛሬ የምገኘው ትምህርት ቤት ነው ማለት ነው፣ የምማርበት ትምህርት ቤት ማለት ነው። ያው እኔ ከስራ መልስ የማታ ትምህርት እማራለሁኝ እና ያው ከኋላም ብንጀምር ወደፊት እንሄዳለን ማለት ነው። ቤተሰቦቼ ትምህርት ቤታችንን አሁን ለእናንተ የማሳያችሁ ማስጎበኛችሁ አንዳንድ ነገሮችን ከእናንተ ጋር አብረን የምናየው ይሆናል እና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉኝ በትህትና ጠይቃለሁ። ላይክም ጨምሩልኝ። አብራችሁ ነው እንግዲህ ቤተሰቦች አሁን ወደ ላይ እየወጣሁ እገኛለሁ። ፈተና እንዴት ነበር? ፋይናል አሪፍ ነው። ቆንጆ ነው። ዋናው ግን ስንት ክላስ ናችሁ ትማሩት አልነገራችንም? ከዛ ጋር በነገራችን ላይ ዩቲዩብ ቪዲዮ እየሰራሁ ሶስተኛ ክፍል በጣም አሪፍ ነው። ታባት ይደረሳል እንደርሳለን። እንግዲህ ጋይስ እነሱ ያው ሶስተኛ ክፍል ተማሪ ናቸው የማታ ማለት ነው። በጣም ጎበዝ ናቸው እውነት። እንደዚህ ማሰባቸው ራሱ አለ አይደለ? በጣም ደስ ይላል። ነገ 12 ወይ ኮሌጅ እንገናኛለን። እመቻቸው። እሺ ብራው አንድ ይቀረናል። ሶስተኛ ፎቅ ላይ ነው የምማረው። ሁለት ወጥቻለሁ፣ አሁን ሶስተኛው ላይ ደርሻለሁ ማለት ነው። ዛሬ ፈተናንም ፋይናል አሁን ከክላስ ጨርሼ ወጥቻለሁ ማለት ነው። ክላስ ውስጥ አልቀረጽኩላችሁም መቅረጽ አይቻልም ብለውኝ ነው እና የእውነት ዛሬ ፋይናል ፈተና ነው። ግማሽ ሴሚስተር እያጠናቀቅን ነበረ። እንግዲህ ተፈትነናል። እግዚአብሔር ያወጣል ማለት ነው። ያው እኔ የምማረው 5ኛ ክፍል ነው። 5ኛ ክፍል ደግሞ ቀጣይ ወደ 6 ነው ማልፈው ማለት ነው። 2 አመት ተምሬያለሁኝ እና እዚህ ትምህርት ቤት ከሌላ ትምህርት ቤት ተዘዋውሬ ነው። መገናኛ ነበር የምማረው፣ ወደዚህ አዘዋውሮኝ ነው ማለት ነው። እዛ ቆሞ እና ያው የማታም ቢሆን ተምረን እንግዲህ ዕውቀት ለማግኘት ነው የምንማረው ሁላችንም። ነገ ደግሞ ሁላችንም ዕውቀት እናገኛለን ከተማርን ከጠነከርን ማለት ነው። በመጀመሪያው ደረጃ ትምህርት ማለት ነው። በሁለተኛው ወሰነ ሳይሆን በአንደኛው ወሰነ ትምህርት ያው ብዙም ተከታታይ ያልተማርኩኝም ስራ ምናምን ቢዚ ስለነበርኩኝ አሁን እንግዲህ እያቆራረጥኩ ነው ማለት ነው የተማርኩት። ነገር ግን ከዚህ በኋላ አላቆራረጥም፣ ምክንያቱም ዕውቀት በጣም እንደሚያስፈልገኝ የተረዳሁት አሁን ነው። በፊት አንዳንድ ቦታዎች ላይ ተማር ሲሉኝ አይ ትምህርት ምናምን የተማሩት የደረሱ ምናምን የሚል ወሬ አምኜ እኔም ትምህርት አቋርጬ ነበር ማለት ነው። ነገር ግን እንደሚላችሁ ሰው በጭራሽ አትስሙት። የእውነት የተማረ የደረሰ ብለው ሲነግሩኝ እኔም ያን ወሬ አምኜ ሳልማር አቋርጬ አልተማርኩም ነበረ። ግን አሁን ገባኝ መማር እንዳለብኝ፣ ትምህርት አስፈላጊ እንደሆነ የገባኝ እኔ አሁን ነው ማለት ነው። ያው በፊት የሰው ወሬ ሰምቼ አልማርም ብዬ ጠግቤ ነበረ። አሁን ደግሞ ጠጋቤ ራሱ ተነፈሰ ማለት ነው። ምክንያቱም መማር እንዳለብኝ አይምሮዬ ነገረኝ። ምክንያቱም ዕውቀት ያስፈልገኛል። ያለ ዕውቀት ምን ማድረግ ይችላል? አሁን እኔ ለምሳሌ ዕውቀት ባይኖረኝ እኮ ማንበብ አልችልም፣ መጻፍ አልችልም። ነገር ግን ማንበብ መጻፍ ለመቻል አሁን መማር ማጥናት አለብኝ ማለት ነው። ቤተሰቦች ገባች? ተረታችሁኛል አይደለ? ስለዚህ እየተማርኩኝ ነው ማለት ነው። አሁን እኔ ያው ምን ለማድረግ ዕውቀት ለማግኘት ማለት ነው። እስከቻልኩት ድረስ እሄዳለሁ፣ አላቋርጥም። ደግሞ እንደምደርስበት አልጠራጠርም። ሁሉም ነገር የጊዜ ጉዳይ ነው። ያው ትንሽ ያው እንደ እድሜያችን አንጻር ባንማርን፣ ነገር ግን
አሁን ላይ የማታ ትምህርት መማር እንችላለን ማለት ነው። ቀን ስራችንን እየሰራን የማታ ትምህርት እየተማርን እውቀት ማግኘት እንችላለን ማለት ነው። አትማሩ የሚላችሁን ሰው አሁንም እላችኋለሁ እኔ ቤተሰብ እናንተን አትስሙ። የእውነቴን ነው የምላችሁ። እኔ በፊት አሁን አንድ ትምህርትን ያቋረጥኩበት ምክንያት ማለት ነው አትማር በሚል ሁኔታ ነው ማለት ነው። የተማረ የደረሰ የሚሉ ንግግሮችን እየሰማሁ የመማር ሞራሌ ቀዘቀዘ። ጎበዝ ተማሪ ነበርኩ፣ ያው ምንም አልልም እሞክራለሁኝ፣ ግን ቀዘቀዘ። አለ አይደል? የተማረ ይደረሰ እገሌ ደረሰ ይላል ሰው። ነገር ግን አንተ ሁሉንም የምትሰማ ከሆነ ኪሳራ ላይ ልትወድቅ ስለምትችል የምትሰሙትን ነገር እየመረጣችሁ ስሙ። እኔ ደግሞ በበኩሌ ምን እላችኋለሁ፣ እዚህ ጋር ምናልባት ያልተማራችሁ ሰዎች ካላችሁ ተማሩ ብዬ ነው የምመክራችሁ። ቅድም እንዳያችሁት እንግዲህ ከታች በዛ እድሜያቸው 3ኛ ክፍል እየተማሩ ነው። እኔም በዚህ እድሜ እንግዲህ 5ኛ ክፍል እየተማርኩኝ ነው ማለት ነው። ነገ ደግሞ እግዚአብሔር ከፈቀደ እስከ ኮሌጅ እስከ ዩኒቨርሲቲ ልሄድ እችላለሁ ማለት ነው። የሚሆነው ግን ምን ካረግን ነው? ተግባር ይጠይቃል። ተግብሬ ተምሬ ወደዛ ለመሄድ እሞክራለሁ። ነገር ግን እኔ እዛ ኮሌጅ ዩኒቨርሲቲ ሳይሆን እንደምንም ያው እግዚአብሔር ረድቶ እስከ 10 እና እስከ 12 ከተማርኩኝ ይበቃኛል። መንጃ ፍቃድ ለማውጣት ራሱ የ10ን የ12ኛ ክፍል ካርድ ያስፈልጋል ማለት ነው። እንዲሁም ደግሞ ቋንቋ ለመማርም ቢሆን ማንበብ መቻል አለብን፣ መጻፍ መቻል አለብን። ብዙ ነገሮችን ለማድረግ ብቻ እውቀት ያስፈልገናል ቤተሰብ። አሁን ለምሳሌ አትማሩ ያለ ሰው እኮ ጭራሽ አትማር ሳትማር ስራ የሚል ሰው እኮ ለምሳሌ መንጃ ፍቃድ ላውጣ ብትል እንዴት ነው ማውጣት የምትችለው? እንዴት ነው ማውጣት የምትችይው አንቺስ ማለት ነው? ምክንያቱም ምንድነው መንጃ ፍቃድ ለማውጣት የ10ኛ ክፍል ወይ የ12ኛ ክፍል የትምህርት ደረጃ ያስፈልጋል ማለት ነው። ይህን ደግሞ ለማድረግ ምን ማድረግ አለብን? መማር አለብን ማለት ነው። አለመማራችን ጸጥቶ ዛሬ ላይ ገብቶን እየተማርኩ ነው ማለት ነው እኔ በበኩሌ። እና ሁላችሁንም እኔ የማትማሩ ካላችሁ ያልተማራችሁ ካላችሁ እንድትማሩ ነው መመክራችሁ በበኩሌ ማለት ነው ቤተሰብ። እና ያው እንግዲህ ክላስ ውስጥ ልቀርጽላችሁ ነበረ፣ ነገር ግን ክላስ ውስጥ መቅረጽ አይቻልም ስላሉኝ ነው። መቅረጽ አይቻልም ሲሉኝ ያው እኔ ፈተናዬን ተፈትኜ ዛሬ እንደነገርኳችሁ ያው ግማሽ ሴሚስተር ፈተና ላይ ነን ማለት ነው። እሱን ተፈትኜ ጨርሼ አሁን እንግዲህ ወደ ቤት ልሄድ ነው ማለት ነው። ቪዲዮ እየሰራሁላችሁ ያለው ቤተሰብ በባለፈው ያው የክላስ ላይፌን ትምህርት ቤት ምናምን ጀምሬያለሁ ብያችሁ ስለነበረ እሱን ለማሳሰብ ያክል ነው። እና እስከ ውስጥ ተከታተሉ ስለነበረ በጣም ነው የማመሰግነው። ሰብስክራይብ ያላደረጋችሁ ቤተሰቦቼ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውንም እንዲሁም ላይክ በማድረግ ሼር በማድረግ ለብዙ እንዲደርስ አድርጉልኝ። ሁላችሁንም እስከ ውስጥ ተከታተሉ ስለነበረ ከልብ ያመሰግናለሁ። ያው ክላስ ውስጥ ደግሞ ገብቼ ተማሪዎች ጋራ ምናምን አንዳንድ ወሬዎችን ባወራ ደስ ይለኝ ነበረ፣ ግን አይቻልም እዚህ ጋር መቅረጽ ስላሉኝ አልቀረጽኩኝም። ዛሬ ፈተና ጨርሰናል ማለት ነው። 3 ቀን ነው የተፈተነው ማለት ነው። ዛሬ መጨረሻው ነበረ፣ ፈተና ጨርሰናል። እንግዲህ በቀጣይ የሚሆነው ደግሞ ማለት ነው ወደ ሁለተኛው ሴሚስተር ወደ ሁለተኛው ወሰነ ትምህርት ነው የምናልፈው። ቤተሰብ እንግዲህ ሁላችሁም ቤተሰብ እንድትሆኑ ሰብስክራይብ እያደረጋችሁ ላሳስብ ወዳለሁኝ። ሰብስክራይብ ደግሞ ለምታረጉልኝ፣ ኮሜንት ለምታረጉልኝ፣ ለምታበረታቱኝ፣ ላይክ እያደረጋችሁ ቪዲዮዎችን በጣም ከልቤ ነው የማመሰግነው። የእውነት ፈጣሪ አክብርልኝ። ሁላችሁንም በያላችሁበት ሰላምና ጤና ይስጥልኝ። Yeah.